ሰላም እንዴት ናችሁ? ሰላም ነኝ። ለማታውቁኝ በረከት እባላለሁ። በዚህ ቪዲዮ የመጣሁት ወይም ላስተላልፍላችሁ የፈለኩት ነገር ምንድነው ካላችሁ እስከ መጨረሻ ከተከታተላችሁ በጣም ተተርፋላችሁ። በጣም በሙሉ ልቦናችሁ በሙሉ ማንነታችሁ ላይፋችሁ ለመጓዝ በጣም ረዶ ሀሳብ ነውና እስከ መጨረሻው ቪዲዮ እዩት። አይታችሁ ያው መጥፎ ጥሩ እንደሆነ እንትን ታደርጋላችሁ። ሰብስክራይብ ላይክ ማድረግ ጀምሩልኝ እና በዚህ ቪዲዮ እንዳስተላልፍላችሁ የፈለኩት ምንድነው ካላችሁ አንተ አሁን ካለበት ሁኔታ ወይም ካለሽበት ሁኔታ እያሻሻልክ ወይም እየጨመርክ ወይም እየጨመርሽ እንደሆነ የሚያሳዩ ምልክቶች በዚህ ዙሪያ ዲስከስ እናደርጋለን። ያው ትዕግስት ይኑራችሁ። ምንም አንድ 10 ደቂቃ 15 ደቂቃ ምንም ማድረጋችሁ አይታችሁ እስኪ ላይፋችሁ እየጨመረ እንደሆነ ለራሳችሁ የማይታወቅላችሁ ወይም ለሰው ለራሱ አይታወቅም ላይፉ እየጨመረ እንዳለ አይታወቅም ከውጭ ለሚያይ ሰው ስለምታውቅ እና በዚህ ቪዲዮ ስለዛ ነገር እናደርጋለን እና በአንደኛ በኩል ሀሳብ ወደ ሀሳብ ሲገባ በአንደኛ እናንተ እያሻሻላችሁ አሁን ካላችሁበት ሲቹዌሽን ካላችሁበት ሁኔታ ወደፊት እየጨመራችሁ እንደሆነ የሚያሳይ ምልክት ምንድን ነው? ሰዎች በእናንተ ላይ ትኩረት ያደርጋሉ ማለት በቃ ሰዎች ስለእናንተ ያላችሁ ግምት ይገምታሉ። ዝም ብለው ይሄ እንዲህ ያደርጋል ትክክል አድርገህም ትክክል አይደለም ትክክል ያልሆነ ትክክል ይላል። ሰላንተ ውጭ ሆኖ ዝም ብሎ ይገምተዋል፣ ያወራል፣ ይንጫጫል። በቃ እውቀት ያለው እውቀት የሌለው ሁሉም ይገምታል። ማንም በቃ የማንም መነጋገሪያ ይሆናል። ምክንያቱም የጨመርክ የተራመርክ ስለሆነ ነው። ስላልቆምክ ያው የቆመ ነገር ማንም ሰው ሊገምተው አይችልም። ለምሳሌ አሁን አንድ ልጅ ወይም አንድ ልጅቷ ስትራመድ አረማመዷን ስትራመድ ነው እንጂ የሚያዩት አረማመዱን በቆመበት ሁኔታ አረማመዱን ማየት አይችልም። ምክንያቱም አንተ ካለበት ሁኔታ የተንቀሳቀስክ ስለሆነ እንዲህ ነው አንተ ፐርፌክት እስከምትሆን ድረስ ያው በምትሄድበት መንገድህን ቀጥ አድርገህ የተለያዩ ማለት ሮንግ የሆኑ ነገሮችን በቃ ለመሄድ ምናምን አንተ የሚከለክሉ ነገሮችን እስከምትከለክል ድረስ ትሳሳታለህ። ስህተቶችን ምናምን አንተ ላይ ያያሉ። ሲያዩ በጣም ይገምታሉ፣ እንትን ያደርጋሉ። አንተ ደግሞ ከስህተቶች የተማርክ ጨክረክ የነሱን ወሬ ምናምን ትተህ የምትል ከሆነ ላይፌ የተሻሻለ መሆኑን ምልክቱን አንደኛ በኩል ይሄ ነው። አንተ እያሻሻል ካለበት ሁኔታ የጨመርክ እንደሆነ የሚያሳይሽ ምልክት አንደኛ በኩል ይሄ ነው። ሰዎች ይገምታሉ፣ ዝም ብሎ ይንጫጫሉ፣ ያወራሉ። ትክክል ያልሆነውን ስለአንተ ያወራሉ፣ ሰዎች ያወራሉ። በቃ በአነጋገር በአንደበታቸው ብቻ ወደ ቤት ለማስገባት ከምትንቀሳቀስበት ሁኔታ ሲቹዌሽን ወደ ቤት ለማስገባት ይጥራል። ምጥሩትም ደግሞ የራሳቸው የሆነ እሱን በሁለተኛ ስቴፕ እናየዋለን እና አንደኛ በኩል ይሄን በሁለተኛ በኩል ደግሞ ሰዎች በምታደርግበት ሁኔታ ይቀናሉ ማለት ቅናት ያደርጋቸዋል። ቅናት የሚያደርግበት ምክንያት እየጨመርሽ ስለሆነ ካለበት ሁኔታ እያሻሻልክ ሆነ ይሄ ከኔ ሊበልጥ ነው እንዴ እቺ ከኔ ልትበልጥ ነው እንዲህ በማለት በቅናት ተነሳስተው ስላንተ የማይሆን ወሬ ሲያወሩ እየጨመርክ እንደሆነ ምልክት በዛ መውሰድ ትችላለህ። አሁን ለምሳሌ የሚቀሩበት ሁኔታ አሁን ከዚህ በፊት አለባበስሽን በትክክል በደንብ ማስለብስ ከሆነ አለባበሽን የቀኑ ይመጣሉ። የምትውይበትን ቦታ ካሻሻልክ ጥሩ ቦታ ከዚህ በፊት ከምትውልበት ቦታ ከፍ ወዳለበት ሁኔታ መዋል ከጀመርሽ እየቀኑ ይመጣሉ። የቀኑና
ያ ጥሩ ቦታ መጥፎ እንደሆነ በቃ ያወራሉ። አለባበሶች ደግሞ አለባበስ እያማረ እንደማያምር አድርጎ እንትን ያደርጋል። ምክንያቱም ቅናት ነው። ቅናት ስላደረባቸው ከኔ እንዴት ያምራል፣ ከኔ እንዴት ይበልጣል በምን ሁኔታ እና ይህን ደግሞ ክሪቲካል በጣም ጭንቅላት ያላቸው ሰዎች ከሆነ ይሄ እየጨመሩ እንዳለ የሚሆነው ምልክት እንደሆነ ይወስዱታል፣ ወስደው ይጠቀሙታል ማለት ነው። እና እናንተም ደግሞ የጨመራችሁ መሆናችሁ የሚያሳይ ምልክት በሁለተኛ በኩል ይሄ ነው። በሶስተኛ በኩል ደግሞ ተቀባይነት እስከምታገኙ ድረስ የሆነ ስቴፕ ደርሳችሁ ተቀባይነት በሙሉ ሰው እስከምታገኙ ድረስ ተቀባይ ታጣላችሁ። ይሄ ደግሞ እንደምትጨምሩ የጨመራችሁ እንዳለ የሚያሳይ ምልክት ነው። ተቀባይነት ታጣላችሁ። ለየሆነች ጊዜ ለየሆነች ስፔስ ለየሆነች ጊዜ ተቀባይነት ታጣላችሁ። የምትሰጡት ሀሳብ አይቀበሉም። ምክንያቱም የምትሰጡት ሀሳብ በጣም ከነሱ ሀሳብ በጣም ሂጅ የምታደርጉት ነገር በጣም በለጥ ስለሆነ መውሰድ አይፈልግም። ማንም ሰው ደግሞ ከራሱ ሲበልጥ ማንም ስለማይፈልግ ነውና አንድ አባባል አለና በዚህ አጋጣሚ በጣም ደስ የምትለኝ ናት። በተለይ አበሻ ሲሆን አንተን የሚወድን ወይ ስትሞት ወይ ከሱ አንሰ ስትገኝ በዛን ሰዓት ይወዳል የሚል ነው እና ማንም ሰው ከራሱ እንዲበልጥ እና ከራሱ ከፍ ብሎ እንዲታይ ደግሞ ከሱ ከፍ ካለው በታች ሆኖ ራሱ እሱ እንዲታገስ ስለማይፈልግ ያው በዛ አይነት ሁኔታ እንትን ይላሉ። እናንተ ደግሞ በጣም ቲንኪንግ ያላችሁ በጣም ለራሳችሁ ለላይፋችሁ ቆርጣችሁ ተነሳ ከሆነ ይሄ እየጨመራችሁ እንደሆነ ምልክት አስባችሁ ለየሆነች ስፔስ ሊሆነች ጊዜ ተቀባይነት ልታጡ ትችላላችሁ። ከዛም በኋላ ራሳችሁን ገንብታችሁ በራሳችሁ ሄዳችሁ የሆነች ጊዜ ደግሞ ያ የጠላ ያ አልቀበልም ያለ ሁሉ ሀሳቡን ቀይሮ ወደ እናንተ ይመጣል። ስለዚህ እየጨመራችሁ እንደሆነ ካላችሁበት የተራመዳችሁ እንደሆነ ምልክቶች ነው። ምክንያቱም ብዙ ጊዜ በጣም የጨመርክ እንደሆነ የሚያሳዩ ምልክቶች በጣም ቻሌንጅ ናቸው። ምክንያቱም እኔ እንደ ራሴ ሳስብ ላይፍ ማለት እንደው ህይወት ጥሩ ነገር መገንባት ማለት የቻሌንጆች ውጤት ይመስለኛል። በቃ ቻሌንጆች ተደማምሮ ያ ቻሌንጆች ያለፍካቸው ደግሞ ሁሉ ተደማምሮ መልካም ነገር ይሆናል መስሎኛል ሰው ነው እንደው እና ስለዚህ እኔ ቻሌንጅ እኔ ነገር ራሳችሁን ለማሻሻል ስትጥሩ መጡ እነሱን ስታልፉበት ተደማምሮ እናንተ መልካም ይሆናሉ ማለት ነው። ስለዚህ እነዚህ ምልክቶች በጣም 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 ሰዎችን ቻሌንጅ የሚያደርጉ ናቸው። በአራተኛ በኩል ደግሞ የኔ የምትሉ ሰው እስከምታውቁ ድረስ ትደርሳላችሁ። ምክንያቱም አንተ ከማንም ጋር እንዲህ ካልክ የሚፈልገው በጣም ብዙ ነው። ምክንያቱም እያሻሻልክ ስላልሆነ ከእሱ ጋር እኩል ስለሆነ ዝም ብለህ ስለምትኖር ማንም ይወዳል። ግን ማሻሻል ስጀምር ራስን በራስን መራመድ ሲጀምሪ ብቻ እንዲቀራለች እንደው ጓደኞቼ የምትዩ የልብ ጓደኛ የምትላቸው ራሱ ይርቀዋል፣ ብቻ እንዲቀራል እና ይህ ምንድነው? ይህ ደግሞ በጣም አስፈላጊ የሚሆነው ራሳቸውን በምንም አይነት ሁኔታ ከፍ ባለ ሁኔታ አገኛለሁ ብሎ ለሚያስቡ ሰዎች ነው እንጂ ዛሬ ብቻ ስለሆንኩ ይጠፋሉ መካሉ እንዲህ እንደሚፈሩት ሰዎች አይደለም። እያሻሻልክ እንደሆነ የሚያሳዩ ምልክቶች እነዚህ ናቸው። በአምስተኛ በኩል ደግሞ በራስህ ሁሉ ነገር ስለምትመሪ የሚያወሩት ነገር ወሬያቸው ምንም አይመስልም፣ ምንም አይመስልሽም። የሚያደርጉት ነገር ምንም አይመስልሽም። ፍርሃት የሚባል ነገር ከውስጥ ይጠፋል። ምክንያቱም ለዓላማ ይሞታሉ፣ ለራዕይ ይሞታሉ፣ ለወደፊት ይጓዛሉ። የሚሄድበትን መንገድ ኦዩን እስከማድረግ ድረስ ሰክሰስ እስከማድረግ ድረስ ብለህ ቆርጠህ ትነሳለህ፣
ተነስተክ መብቱ ምንም አትፈራም። እና እነዚህ ምልክቶች ካላችሁ እያሻሻላችሁ ካላችሁበት ስቴፕ የጨምራችሁ እንደሆነ በሂደት አሁን ትንሽ በዚህ ዓመት የሆነ ትንሽ መለባበስ የሆነ በቃ ትናንሽ ነገሮች እያሻሻልክ እንደዚህ እየቀጠለ ሌላ ሀሳቦች እየቀጠሉ ከታች ካንተ እኩል ያሉ ሰዎችን ትተክ እንደገና ላይክ ወጣ እነሱ የምትረዳበት ሲቹዌሽን ሁኔታ እነሱም ደግሞ ለቶች ሰጥቶ የሚያከብሩበት ጊዜ ይመጣል። እና ይህ ደግሞ ብዙ ቻለንጅ አለ፣ ብዙ መከራ አለ፣ ብዙ ረሃብ፣ ብዙ ማጣት፣ ብዙ ነገር አለ እና በጣም ቻለንጅ ነው። በስድስተኛ በኩል ደግሞ በእንደችን አውርቼ የመጨረሻ ላድርግላችሁ። በስድስተኛ በኩል በፋይናንስ በኩል ኢንዲፔንደንት ራሳችሁን የምትችሉ ያገኛችሁበትን ፋይናንስ ወይም ያገኛችሁበትን ሁኔታ ለመልካም ወይም ለራሳችሁን ለሚጠቅሙ ነገሮች ማዋል ታውላላችሁ። በቃ ማይሆኑ ነገሮች ላይ ገንዘባችሁ ስታወጡ በጣም ይቆጫችኋል። በቃ እንዲህ በቃ ዝም ብላችሁ ያወጣችሁ ይመስላችኋል። እና በጥሩ በሆኑ ነገሮች ራሳችሁን በሚገነቡ ነገሮች ሁሉ ራሳችሁን ትገነባችሁ እንጂ በዋዛ ፈዛዛ ዝም ብላችሁ መኖር ታቆማላችሁ። እሱ ደግሞ እንደምታሻሽሉና ለወደፊትም ደግሞ ትልቅ ሰው እንደምትሆኑ የሚያሳዩ ምልክቶች ናቸው። አንተስ ካላችሁ እኔ ደግሞ እነዚህ ምልክቶች እና ከእነዚህ የመሳሰሉ በጣም ተደማምሮ ብዙ ነገሮች በእኔ ያሉ ምልክቶች ናቸው። የመጣሁበት የላይፍ ጆርኒ በዛ ሁኔታ ነው። ወደፊትም ደግሞ ትልቅ ሰው ወደፊት እንደምደርስ ራሴን አሳምኜ ኖር ነኝ እና እንደዚህ ስላችሁ እንደ ወንድምነት ነው። ከኔ የምትበልጡ ካለ እንደ ልጅነት ነው። እንደ እናንተ ልጅ እናት አባት ከሆናችሁ እንደ ልጅነትና ደግሞ ከኔ እንደ ወንድምነት እንደ ወንድምነት ነው እናንተን መክረላችሁ እና ቪዲዮ ምናልባት መቻችሁ ከሆነ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ በአክብሮት እጠይቃችኋለሁ። እኔም ደግሞ ሌላ አይዲያዎችን ሌላ ነገሮችን በጣም ተመራምሬ እንዳመጣበት እንዲያበረታቱኝ እና ይህቺናት አይዲያ በጣም ይጠቅማችኋል ብዬ አስባለሁ። ወደፊት እንቀጥላለን። ቤተሰብ እንሁን። አሁንም በድጋሚ ለማታውቁኝ በረከት እባላለሁ። ስለሰማችሁ ስላዳመጣችሁ አመሰግናችኋለሁ። መልካም ቆይታ